13 ከቁጥር 1 እስከ 19 ወንቅል በዓለ ፋሲካ ሰበከነ ያምር ጊዜ ኢየሱስ ከመበታ ጊዜሁ ወይም ለስምንቱ ዓለም ከፋሲካ በዓል አስቀድሞ ጌታ ኢየሱስ ከዚህ ዓለም በሞት ተለይቶ ተራተው በዓለም ያሉ ወገኖች ወደወደዳቸው ወደ አብ ይሄድ ዘንድ ጊዜው እንደደረሰ ያውቅ ነበርና ለዘላለም ወደዳቸው። ራት ሲበሉም በስምዖን ልጅ በአስቆሮቱ ሰው በይሁዳ ልብ ሰይጣን አደረ። ያስይዘው ዘንድ ጌታ ኢየሱስን አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደወጣ ወደ እግዚአብሔር እንዲሄድ ባወቀበት ጊዜ ራት ከሚበሉበት ተነስቶ ልብሱን አኖረና ሽርጥ አንስቶ ታጠበ። በቁስቁስቱም ውሃ ቀድቶ የደቀ መዛሙርቱን እግር ያጥብ ጀመረ። በዚያ በታጠቀው ሽርጥም ወለወለ። ወደ ስምዖን ጴጥሮስም ደረሰ። አቤቱ እግሬን የምታጥበኝ አንተ ነህን? አለው። ጌታ ኢየሱስም እኔ የምሠራውን አንተ ዛሬ አታውቅም፣ ኋላ ግን ታውቃለህ ብሎ መለሰለት። ጴጥሮስም መቼም ቢሆን አንተ እግሬን አታጥበኝም አለው። ጌታ ኢየሱስም እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር እድል ፈንታ የለህም ብሎ መለሰ። ስምዖን ጴጥሮስም አቤቱ እንኪያስ የምታጥበኝ እግሬን ብቻ አይደለም እጄንም ራሴንም እንጂ አለው። ጌታ ኢየሱስም መላ አካሉን የታጠበ ከእግሩ በቀር ሊታጠብ አይሻም፣ ሁለንተናው ንጹሕ ነውና እናንተማ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ጌታ ኢየሱስም የሚያስይዘውን ያመለክት ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውን ካጠባቸው በኋላ ልብሱን ለብሶ አብሯቸው ዳግመኛ ለማዕድ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታውቃላችሁን? እናንተ ጌታችን መምህራችን ትሉኛላችሁ፣ መልካም ትላላችሁ፣ እኔ እንዲሁ ነኝና። እንግዲህ እኔ ጌታችሁ መምህራችሁ ስሆን እግራችሁን ካጠብኳችሁ እናንተም እንዲሁ የወንድሞቻችሁን እግር ልታጥቡ ይገባችኋል። እኔ እንዳደረግሁላችሁ እናንተም ልታደርጉ ምሳሌነቴን ሰጥቻችኋለሁና። እውነት እውነት እላችኋለሁ ከጌታ የሚበልጥ ባሪያ የለም፣ ከላከው የሚበልጥ መልእክተኛም የለም። ይህን ብታውቁ ብፁዓን ናችሁ። ከሰራችሁት ያ ግን ይህንን የምነግራችሁ ስለሁላችሁ አይደለም። የመረጥኳቸው እነማን እንደሆኑ እኔ አውቃለሁ። ነገር ግን መጽሐፍ የተናገረው ይደርስ ዘንድ ማዕዴን የሚመገብ እግሩን በእኔ ላይ አነሳ። አሁን ግን ከመሆኑ አስቀድሞ ነግራችኋለሁ፣ በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ። እውነት እውነት እላችኋለሁ እኔ የላኩትን የተቀበለ እኔን ተቀበለ፣ እኔንም የተቀበለ የላከኝን ተቀበለ። የዘያምን በወልድ በሕይወት ዘላለም